ከዛ በቃ ለመውለድ ጋር ስደርስ ጉረኞቼ እንትን አሉ አኮረፉኝ ማለት ነው። ኦኬ ከዛ ሐኪም ቤት ስሄድም ብቻዬን ነበርኩ። ከዛ ብቻዬን ወለድኩ ማለት ነው። እሱ አልነበረም። ምን ብሎሽ ነው ያልነበረው? እኔ ሳልወልድ በፊት ነው የሄደው። ኦኬ ወዴት ነው ሄደው? ወደ አዋሽ ማለት ነው። ምንድን ነው ስራው እሱ? ወታደር ነው። ኦኬ ወታደር ነው። ሰው በስንት ወሩ ነው ሄደው? አንቺ ባረገሽ በስንት ወሩ ሄደ? እኔ ልወልድ ትንሽ ስቀራልኝ አሁን ከሄደ 4 ምናምን ሆኖታል መሰለኝ፣ እንደዛ ያልፋል። በእርግዝናሽ ጊዜ አብሮሽ አልነበረም? ከጎንሽ አልነበረም? ለምሳሌ እርጉዝ ሴቶች ያምራቸዋል። ሲያምራቸው የሆነ የሚያምራቸው ነገር አለ አይደለ? ሲያምርሽ የሚፈልግሽን መብላት አለ፣ ህመሙ አለ። እንዴት አሳለፍሽው ስቃዩን? በቃ ብቻዬን ማለት ነው። ብቻሽን? ስራ እየሰራሽ ነው ብቻሽን ነበርሽ ወይስ ስራ አቁመሽ ነበር? አቁምኩት። ከዛ እንደዚህ ሰዎች ግን የጠየቅሽ ምናምን? አይ አይደለም፣ ብር ነበረኝ እዛን የሰራሁበት ብር ነበረ። ከዛ በኋላ እስከ መውለድ ድረስ ምንም አልተቸገርኩም ነበር። ከዛ ከወለድኩ በኋላ በቃ ቸገረኝ። ከዛ በኋላ